ሕይወት ውስጥ የተበላሸ የሚመስል ነገር አለ። አንድ ህልም ተሰብሯል። አንድ እቅድ ፈርሷል። ዛሬ እንማራለን። የተበላሸ የሚመስለው ነገር በእግዚአብሔር እጅ ሲወድቅ እንዴት ድንቅ ጥበብ እንደሚሆን። ተበላሸ ብለን የምንጠራው ነገር መጨረሻ አይደለም፣ ምናልባት መጀመሪያ። የተሰበረ ነገር እግዚአብሔር እጅ ላይ ሲደርስ ትርጉም ይለወጣል። ታሪክ ውስጥ የተሸጠ፣ የተጣለ፣ የታሰረ ሰው ነበር ዮሴፍ። ሰዎች ታሪኩ ተበላሸ ብለው አሰቡ። እግዚአብሔር ግን አልተበላሸም አለ። ጉድጓዱ መጨረሻ አይደለም፣ እሱ ወደ ከፍተኛ ቦታ የሚወስድ መጀመሪያ። አንተም አሁን በጨለማ ብትሆን ብርሃን አለ። ዛሬ 3 ነገሮች እንማራለን። 1. ችግሩን መመርመር። 2. በእግዚአብሔር እጅ መሰጠት። 3. በሂደት መቆየት። ተግባር አድርግ። የተበላሸ ብለህ የምታስበውን ጻፍ። ከዚያ ጎን ለጎን ምን ሊያስተምረኝ ይችላል ብለህ ጻፍ። መቆጣጠርን ተው። ይህን ቃል ተናገር። እግዚአብሔር ይህ ነገር በእጅህ ነው። እንደ ዳዊት ታላቅ ችግር ፊት ለፊት ቢቆም እምነትን ከፍ አድርግ። ለውጥ ጊዜ ይፈልጋል። በአንድ ቀን አይሆንም፣ ነገር ግን ሂደት በሂደት ይገነባል። ዘር በመሬት ሲወድቅ ጠፍቶ አይቀርም፣ ይበቅላል። አንተም እንዲሁ ነህ። እግዚአብሔር ችግሩን ብቻ አይቀይርም፣ አንተን ይቀይራል። የተሰበረው ቦታ የድንቅ ጥበብ ቦታ ይሆናል። የተበላሸ ብለህ ያሰብከው ነገር ምናልባት የህይወት ትልቁ በረከት መጀመሪያ። ሂደቱን እመን፣ ተስፋን አትተው። ተስፋ አለ። የተበላሸ የሚመስለው ታሪክህ ገና አልተጨረሰም። በእግዚአብሔር እጅ ሲወድቅ ድንቅ ጥበብ ይሆናል።